ሃሌሉያ። ሁላችንም መጀመሪያ መዝሙር 77ን ምዕራፍ 1 ላይ አውጥተን እኔና ጊዜ ከበቃን እንግዲህ የተለያየ መጽሐፍ ቅዱስ ቦታ አብረን እናይና እግዚአብሔር እንደምረዳ እናደርጋለን። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ድምፄን ከፍ አድርጌ ወደ እግዚአብሔር ጮኽኩ፣ ይሰማኝም ዘንድ ወደ አምላኬ ጮኽኩ። በመከራዬ ቀን እግዚአብሔርን ፈለግኩት፣ በሌሊትም ያለ ድካም እጆቼን ዘረጋሁ። ነፍሴም አልጽናና አለች። አምላኬ ሆይ አንተን ባሰብኩ ቁጥር ቃተትኩ። ባወጣው ባወረድኩም መጠን መንፈሴ ዛለች። ዓይኖቼ እንዳይታክቱ የያዘችውን በመናገር እስከ አቅተኝ ድረስ ታወቅኩ። የድሮውንም ዘመን አሰብኩ፣ የጥንቶቹን ዓመታትን አወጣው። የዛሬውኑ በሌሊት አስታወስኩ፣ ከልቤም ጋር ተጫወትኩት። መንፈሴም ተነክቶ እንዲህ ስል ጠየቀ፣ ለመሆኑ ጌታ ለዘላለም ይጥላልን? ሃሌሉያ። ከእንግዲህስ ከቶ በጎነቴ አያንስምን? ምሕረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተረሳንህን? እግዚአብሔር ቸርነቱ ዘነጋ ወይስ ቁጣው የተነሳ ርኅራኄውም ነፈገን? እኔም የልዑል ቀኝ እጅ እንደ ተለወጠ ማሰቤ ይህ ድካሜ ነው አልኩ። እግዚአብሔርን ስራ አስተዋልኩ፣ የጥንት ታምራትን በእርግጥ አስተዋልኩ። ስራዬ ሁሉ አሰላሰልኩ፣ ድንቅ ስራዬን ሁሉ አውነጠነጥኩ። አምላኬ ሆይ መንገድህ ቅዱስ ነው፣ እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ይሄ መዝሙረኛው አሳፍ መዝሙር ላይ ነው። እዚህ ላይ እንደምናየው ድምፄን ከፍ አድርጌ ወደ እግዚአብሔር ጮኽኩ ይላል። ይሰማኝም ዘንድ ወደ አምላኬ ጮኽኩ። አሁንም በመከራዬ ቀን እግዚአብሔርን ፈለግኩት። ሃሌሉያ። በሌሊትም ያለ ድካም እጆቼን ምን አደረኩን? ዘረጋው ይላል። ሃሌሉያ። ነፍሴም ልጽናና አልቻለችም ይላል። እና ወደ ታች ስንሄዱ ደግሞ በቃ ሌላ ነገር ነው የምናየው። እግዚአብሔር ደግሞ ወደ ራሱ ሲመለስ፣ እግዚአብሔር እንደሌለ ሲመስል፣ ብቻውን ሆኖ ሲመስል፣ ጩኸቱን እግዚአብሔር የማይሰማ የማይ ሲመስል እናያለን። እና ወደ ታች ስንሄድ ደግሞ አምላኬ አንተ ባሰብኩ ቁጥር ይላል ቃተትኩ ይላል። በቃ መቃተት ማለት አብዝቶ በቃ ያለውን ኢነርጂን ሁሉ በቃ አውጥቶ እግዚአብሔርን ሲፈልግ ወደ እግዚአብሔር ስጮህ እናያለን። እና ከዛም ደግሞ ለካ እግዚአብሔር የጥንቱን ዘመን ያስተውል ነበር። ወደ አእምሮ ውስጥ ተመልሶ ለካ እግዚአብሔርን ዘነጋህን? በጎነቱን፣ ቸርነቱን፣ መልካምነቱን ለካ እግዚአብሔር ያው አምላክ ነው ወገኖች። ሃሌሉያ። እያንዳንዱን አብሬ እናያለን። ግን እግዚአብሔር መልካምነቱን ያሳያል ወገኖች። እግዚአብሔር እንደኛ አይደለም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካምነት ሁሉ ጊዜ በእኛ ህይወት ይቀጥላል ወገኖች። እኛ ደካማ ቢመስልን እግዚአብሔር ይሰራል። የሚሰራ አምላክ ነው የምናመልከው አምላክ እንጂ እንደ መዝሙሩ ላይ እንደምናይ የሱን ድካም የሱን ስጋን ያይ ነበር። ለካ እግዚአብሔር እንደተወት እግዚአብሔር ከሱ ጋር እንዳልሆነው ያስብ ነበር። እግዚአብሔር አምላክ ግን አልተወም፣ ከሱ ጋር ነው።
እግዚአብሔር አምላክ ከኛ ጋር ነው። ብንደክም ብንበረታም እግዚአብሔር አይተወንም። ሃሌሉያ። እሱ ሁል ጊዜ ይረዳናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሰው ልጅ በቃ በድካምና ነፍስ አውጭን ውስጥ ይገባል። አንዳንዴ በቃ እንደዚህ አይነት ጩኸት የሚመጣብን ጊዜ በቃ የነፍሳችን ሲዝል ስንደክም ምን እናደርጋለን? ጩኸትን እናበዛለን። ነፍሶቻችን ይጮዋሉ፣ የውስጥ ስጋችን ይጮዋል። እና ምንድነው ምንለው? መዝሙረኛው በቃ ነፍሴ በቃ ከመከራ የተነሳ ከመናወጥ የተነሳ ነፍሱ ይጮዋል። በቃ እግዚአብሔር የተወት ይመስለዋል እና ጩኸቱን ይቀጥላል። እና እዚህ ላይ ቁጥር 1 እስከ 9 እንድታዩት ፈልጋለሁ። መዝሙረኛው የመከራ ጩኸት ነው እዚህ ውስጥ እያየን ያለ ነውና ከሱ ጋር በነበረው በገባው በቃ የሆነ ግብ ነበር በዚህ ውስጥ የታየ ያለውና በዚህን ጊዜ ግን በአስጨናቂ ጊዜ ምንድነው የምናደርገው ነው ትልቁ ነገር። በእንደዚህ አይነት ነገሮች ሲያጋጥሙን ጊዜው ምንድነው እንዴት ነው የምናደርገው? እጆችን ዘረጋው ይላል። በሌሊትም በቀንም በማታም እጆችን ዘረጋው ይላል። መዝሙረ ዳዊት 77 ላይ ነው ያየናሉ ከቁጥር 1 ጀምሮ። ሌላ እንዲሁ ተመጣጣኝ በኋላ መጣበታለሁ። ኢሳይያስ 54 ላይ ሄደን ስናይ ቁጥር 1 ላይ ልክ ተመሳሳይ ስለ በቃ እግዚአብሔር በማይታየው ነገር ላይ ግን መልካሙን ነገር ይናገራል። ገና ምንም ልጅ የሌላቸውም በቃ ምንም ነገር በሆኑ ሰዓት ላይ ድንኳንሽን አስፊ፣ እንደዚህ አድርጊ፣ እንደዚህ አድርጊ፣ እንደዚህ ይላል። እና እግዚአብሔር በእኛ በኩል ወይ ደግሞ በእኛ እይታ ብቻ አይደለም የሚገለጸው። የእግዚአብሔር ሐሳብ የእግዚአብሔር ዓላማ በጣም ሰፊ ነው። እኛ በምናውቀው ብቻ አይደለም። እግዚአብሔር አሰራሩ መንገዱ ሁሉ ትልቅ ነው። አይታወቅም፣ እሱ አይለካም፣ አይመረመርም ይላል በቃሉ። ሃሌሉያ። ስለዚህ ሰው ልጅ ድካምና የነፍስ ጩኸት ነው እዚህ ላይ መዝሙረኛው ዳዊት እዚህ ጋር አሳፎ ሲገልጸው በቃ ምንኛ መከራ ውስጥ እንደነበረ ምንኛ በቃ ጩኸት ስጋን በሚያስጨንቁ በተጨነቀ ጊዜ መከራ ባጋጠመ ጊዜ ይጮዋል። እና በዚህን ጊዜ ሲጨነቅ ጩኸቱ ምን ያደርጋል? ያለበት ምን ነው? ከእግዚአብሔር ጋር ያለው ነው ነገሩ። ጉዳዩ አሁን ግብግቡ ከማንም ጋር አይደለም። ግን ወዴት ነው ጩኸቱን ያደርጋል? እጆቼን ዘረጋው። ወዴት ነው ዘረጋው? ወደ ያው አምላክ ወደሚሰማ። አንዳንዴ የሆነ ነገር ሲያጋጥመን ከባድ ነገር ቢመስል እግዚአብሔርን እንዳናይ ያረጉናል። ለምን? ለጊዜው ይከብዳል፣ ያማል፣ ጭንቀት ነው፣ መከራ ነው። በዛን ውስጥ ነው እግዚአብሔርን ስም መጥራት ይከብደናል። በእርግጥ ግን የሚበጀን የሚጠቅመን ወደ ማን መጮህ ነው? ወደ አምላክ። የሚረዳን አምላክ እሱ ስለሆነ ጮኩት ይላል። እጆቼን ዘረጋው ይላል። ሳይደክም ሳይታክት እጆቹ ወደ ያው አምላክ ሲዘረጋ እናያለን። እግዚአብሔር አምላክ ደግሞ ያው አምላክ ነው፣ የማይለወጥ የማይቀየር። ሃሌሉያ። የጥንቱን ነገር አስታወርኩ ይላል። የእስራኤል ሕዝቦች ከዛ ከግብፅ ሲወጡ ባህሩ ሲሻገር በምድረ በዳ ሲበሉ ሲጠጡ ያንን ትውስታ ነው እዚህ ጋር የምናየው። ያ የእግዚአብሔርን መልካምነት የእግዚአብሔርን ቸርነት እና ጮኩ ይላል። ወደ ማን? ወደ እግዚአብሔር። ድምፄ ምን አድርጌ? ከፍ አድርጌ ይላል። ሃሌሉያ። ድምፄን ከፍ አድርጌ ወደ ማን? ወደ እግዚአብሔር ጮኩ ይላል። ሃሌሉያ። ይህንን ደግሞ በውስጡ ያለውን ነገር በቃ ነፍሱ ምን እንደሆነ በቃ መጽናናት አልቻለችም። በቃ ጨዋታውን ቀጠለው። ብቻ በቃ እርዳታውን ፈለገው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ነፍሴ በቃ መጽናናት አልቻለችም ይላል። አንብቡት እዛ ላይ እና አልቻሉም። እሱም በቃ ይህ ማለት አምላኩ ፊት በመሆን ለካ ምንኛ መልካም ነው። ለካ የሚያስረሳ ችግሩን መከራውንም ሁሉንም ነገር የሚያስረዳን የእግዚአብሔር ቃል ብቻ ነው ወገኖቼ። መጫው ያለብን ወደ ማንንም ሳይሆን ወደ ያው አምላክ ወደሚረዳን አምላክ። ሃሌሉያ። በአምላኩ ፊት ሲጮህ እናያለንና በቀንም ይላል ቢሆን በሌሊት ቢሆን በቃ እጆችን ዘረጋው ይልናል። እና ይህ ጥያቄ እንግዲህ አምላክ ምንኛ ቸርነቱን የማይዘነጋ መልካምነቱን የማይዘነጋ አምላክ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ቸርነቱን ዘነጋህን ይላል። በጥያቄ ነው የሚያስቀምጠው። ሃሌሉያ። እግዚአብሔር አይዘነጋም ወገኖች። ሃሌሉያ።
እግዚአብሔር መልካምነቱን ቸርነቱን ፈጽሞ ከኛ አይወስድም። ሃሌሉያ። የሚራራ አምላክ ነው። ሃሌሉያ። እግዚአብሔር ስም የተባረከ ይሁን እና እግዚአብሔር መልካምነቱን በቃ ዘነጋ። ነፍሴን መጽናናት አልቻለችም ማለቱ አምላኬ ፊት መሆን ይሻለኛል፣ እሱ ነው የሚሻለን። ነፍሴ ግን በራሱ በስጋ በሆነ ቢሄድ በፍጹም መጽናናት አይችልም። ሰው ለጥቂት ጊዜ ነው፣ ግን ከአምላኩ ጋር ሲሆን ሰው ከእግዚአብሔር ጋር ሲሆን ሰው ይጽናናል። ቃሉ ያጽናናል፣ ቃሉ ያበረታል፣ ወደ ቀድሞ ነው የሚመልሰው። ብርታት ይሆንልናል፣ ኃይል ይሆንልናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሌላው ደግሞ በእንደዚህ አይነት በመናወጥ ውስጥ ቁጥር 10 እና 12 ሄዳችሁ ሲታወት መናወጥ ውስጥ ነው አለው። በቃ ይሄ መናወጥ ድካም ውስጥ ነው የምናየው። ችግሩ ምን እንደሆነ ከእግዚአብሔር ጋር አንዳንድ ጊዜ ደግሞ መፍትሄውንም ማወቅ ያስፈልጋል ወገኖቼ። እኔ ጋ ነው ከማን ጋ ነው ችግሩ? አሁን እሱ እግዚአብሔር ሊወቅስም ይፈልጋል። እዚህ ጋር እግዚአብሔር ዘነጋን፣ ቸርነቱን መልካምነቱን ዘነጋህን እያለ ነው። ግን አንዳንዴ የኔ ድካም የቱ ጋ ነው? ድካም የቱ ጋ ነው? የቱ ጋ ነው ዛልኩት? ለምንድን ነው ዛልኩት? ምን ሆኜ ነው የሚለውም አንዳንዴ የራሳችን ነገር ስናየውም ደግሞ መልካም ይሆናል። እግዚአብሔር ያው አምላክ ነው። ሃሌሉያ። እሱ አይለወጥም። ግን የኔና የናንተን ነገርም ደግሞ ማወቅ ያስፈልገናል። መንገዳችን ስናስተካክል ከሱ ጋር እግዚአብሔር አምላክ ይሰማናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስሜቱን ግን አልደበቀም። አንዳንድ በቃ ግልጽ መሆን ጥሩ ነው ለእግዚአብሔር። ራሱንም መልሶ ያያል በዛ ውስጥ። በቃ ለካ ድካሜ እዚህ ጋር ነው፣ ውድቀቴ እዚህ ጋር ነው ያሳየዋል። ከዛም በኋላ እግዚአብሔርን ግልጽነቱን በቃ እግዚአብሔር አምላክ እንዲረዳው እንዲፈጥነው ወደ እሱ እንዲመጣ በቃ መንፈሱን ይስባል ወደ ራሱ። ሃሌሉያ። ኢየሱስ ያድናል። ነፍሴ መጽናናት አልቻለችም። ሃሌሉያ። በአምላኩ ፊት ሆኖ ይሄንን በቃ ይማጸናል። እግዚአብሔር ቸርነቱን ወገኖቼ በፍጹም አይዘነጋም። እግዚአብሔር መልካምነቱን በፍጹም ሰው ይረሳል። እግዚአብሔር ግን ያው ነው ወገኖች። ሃሌሉያ። አይዘነጋም፣ በቃ አይረሳንም። ኢየሱስ ጌታ ነው። ምናልባት ሰው በተለያየ ነገር ዘመድ እናት በተለያየ ሰው በሆነ ጊዜ ይረሳል። እግዚአብሔር አምላክ ያው አምላክ ነው። አይረሳም፣ አይዘነጋን፣ አይተውንም። ሃሌሉያ። ኢየሱስ ያድናል። እና በዚህ ውስጥ እንደገና ደግሞ ሁለተኛ ነጥብ የምናየው በመናወጥ ውስጥ በድካም ስሜት ውስጥ ስንሆነው ምንድነው ማድረግ ያለብን? በዚህ ነጥብ ውስጥ የምናየው ምንድነው የምናደርገው? ችግሩ እንዴት ነው? ከኔ ጋር ነው ከእግዚአብሔር ጋር ነው የሚሆነው ነገር ማወቅ አለብን። ሃሌሉያ። እና ከራሱ ጋር ነው ማሰብ የጀመረው መዝሙረኛው። ወደ ራሱ ነው የተመለሰው። ዛሬ በምናየው ትልቅ በሚመስልን ነገር ላይ ችግሩ ነገር የሚታየው ነገር ሁሉ ነገር ላይ ምንድነው መንስኤ የሚሆን ነገር ብናውቀው፣ እግዚአብሔር ያው አምላክ ነው። ብናስጨንቅ ምን ብንለው እሱ ይሰማል። በእርግጥ ግን የራሳችን ደግሞ መፍትሄ መበጀት ያስፈልጋል። ምንድነው መንገዴ? ከኔ ነው ስህተቱ የመጣ ይሄ ነገር? መቼም እግዚአብሔር አይቆጣንም። ቁጣው በእርግጥ የዘገየ ነው ይላል፣ ምሕረቱ ግን ይበዛ ነው። ሃሌሉያ። እና መንገዶቻችን አውቀን ብንሄድ የሚለው አንድ ነገር እዚህ ላይ ማየት የሚፈልገውና እግዚአብሔር መልካም እንደሆነ፣ እግዚአብሔር አዳኝ እንደሆነ፣ በችግሩ ጊዜ እግዚአብሔር ጋር ያለነው ነገር ማሰብ እንድንችል፣ ከሱ ጋር መሆን እንድንችል፣ ከሱ ሐሳብ ውጪ እንዳንሆን፣ እሱን እንድንረዳ፣ ትኩረታችን ወደ ቃሉ እንድናረግ ይሄ ነው በልቤ ያለው ሌላ ነገርና ዛሬ እንግዲህ ያለው ተራራ የሚመስል ነገር ብዙዎች አሉ። ብዙ ነገር አለ። ተራራ የሚመስል ግዙፍ የሚመስል ነገር ማለፍ የማንችለው የሚመስል ነገሮች አሉ። በእኔና በእናንተ በስጋ ስናየው እግዚአብሔር አምላክን በቸርነቱና በምሕረቱ ምን ያደርጋል? ያንን ነገር ይናደዋል፣ የሌለው ነገር ያደርገዋል። ምክንያቱም ቸርነቱ መልካምነቱ ይተረሳልን። ትላንትና እና ያዕቆብ አምላክ
የአብርሃም አምላክ የይስሐቅ አምላክ የሚኖር ዛሬም ይሰራል። በእርግጥ ከኛ ነው። በእውነት ሁል ጊዜ ስናስበው ከቃሉ አይደለም፣ ሁል ጊዜ ከኛ ነው የሚገለው። እግዚአብሔር ያው አምላክ ነው። ትላንት የሚሰራ ዛሬም ይሰራል። ቃሉ ተለወጠ እንዴ? አልተለወጠም። ምናልባት የኛ አካሄድ ሊሆን ይችላል፣ የኛ እይታ ሊሆን ይችላል። እግዚአብሔር ትላንትና ሙታንን ያስነሳ አምላክ ዛሬም ይሰራል። ምንም የተለወጠ ነገር የለም። ምናልባት የኛ አይዲዮሎጂ፣ የኛ አካሄድ፣ የኛ እይታ፣ የእምነታችን መጠን ምናልባት እግዚአብሔር ይርዳን፣ በጸጋው ያግዘን፣ በእውነት ወደ ቀድሞ እንዲመልሰን እግዚአብሔር አምላክ ወደሱ እንዲያስጠጋን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ቅዱስ መንገዱን አምላኬ ወይ ይላል፣ መንገዴ ቅዱስ ነው ይላል። ሌላኛው ደግሞ እና የእግዚአብሔር መንገድ ፍጹምና ምንድነው? ትክክል ቅዱስ ነው። ለካ እኛ ጋር ነው አለው ማለት ነው። ነገሩ ማስተካከል ያለብን ነው፣ ማረም ያለብን እኛ ጋር ነው። እግዚአብሔር አምላክ ያው አምላክ ነው፣ ቅዱስ ነው፣ የማይለወጥ በፍጹም የማይቀየር። በኔ እይታ፣ በኔ ልክ፣ በኔ ንግግር አይደለም። እግዚአብሔር አምላክ ይሄንኑ ቃል ደግሞ በሌላ ነገ በተለያየ ነገር ደግሞ ሊያስተምረን ይችላል። በሚያስቀርም ድረስ እግዚአብሔር አምላክ አስራሉ ይዩ ነው። ኢየሱስ ክርስቶስ ጌታ ነው። ሁሉ ጊዜ በዚህ ልክ ስናይ ነው መልካም እግዚአብሔርን እጅ ማየት የምንችለው። በኔ ቁመትና በኔ ልክ በእኛ እይታ እኔ በራሴ እይታ ካየው እግዚአብሔርን በመዛ መመዘን አልችለው፣ አልተጠጋውም ማለት ነው። የእግዚአብሔርን ክብር እግዚአብሔር የሚፈልገውን ማየት አልችልም። ሃሌሉያ! እና አሰራሩ ልዩ ነው ማለት ነው። ሌላኛው ደግሞ መጨረሻ ላይ የሚለው ነገር ደግሞ ድካሙ መንገዴ ይላል በባህር ውስጥ እንዲሁም ክንዲ ግን አልታወቀም። ወደታች ቁጥር 19 ላይ ሄዳችሁ ስታዩት የእግዚአብሔር መንገድ፣ የእግዚአብሔር አሰራር ሁሉ ነገሩ ከኛ አይደለም። እግዚአብሔር በውሃ ውስጥ ይላል፣ በእሳት ውስጥ ይላል፣ በምን ውስጥ መንገድ አለው ይላል። በሰው በአይምሮ በማይታሰብ ነገር ነው እግዚአብሔር የሚሰራ። ሁሉ ጊዜ እኛ በምናውቀው በምናስበው እዛ ጋር ነው ብለን ከምንሰጠው ላይ እግዚአብሔር በትናንሽ በማይሆን ቦታ ራሱን ከፍ አድርጎ ነው የሚያሳየው። በድሮ ዘመንም እንደዛ ነው። ሃሌሉያ! ኢየሱስ ክርስቶስ ሲጀመር ሲወለድ የሚጠበቀው ከቤተ መቅደስ እንደዛ አካባቢ ነበር፣ ብዙዎቹ የሚጠብቁት ነበር። እግዚአብሔር አምላክ ግን በከብት በረት ነው የተወለደው። ግን ታላቅ አምላክ ነው፣ ግን የከበረ አምላክ ነው። ዓለምን ሁሉ የሚያድን ይላል። ሃሌሉያ! ራሱን ከፍ ማድረግ ሆኖ ሳለ እሱ ዝቅ አለ። ሃሌሉያ! ለምን ብዙ ጊዜ ክብር ብዙ ሰዎችን ብታዩት ከሆነ ብዙዎቹ ዝቅ የሚሉ ሰዎች በጣም እግዚአብሔርን የሚያከብሩ ራሳቸውንም ደግሞ እግዚአብሔር ስር ያስገዙ ሰዎች ናቸው። ከፍታ የሚሰማቸው ሰዎች ሁሉ ጊዜ ችግር አለባቸው። በእውነት ለመናገር ልቡ ትንሽ ሞላ ሞላ ያለ ሰው ነው፣ ግን ራሱን ዝቅ አድርጎ የሚሄድ ሁሉ ጊዜ እግዚአብሔርን ያያል በልቡ። እግዚአብሔር ቅርብ ነው፣ ትሁት። ሃሌሉያ! እግዚአብሔርን ለማየት ይቀርባል። ሃሌሉያ! እኛ ሁል ጊዜ የምንማረው ይሄ ነው ከእግዚአብሔር። የጴጥሮስን መልእክት እየተማርን ነውና ሰሞኑ በጣም ይገርማል። በተለያየ አቅጣጫ ሐሳቡ ስንሰማ እግዚአብሔር ዓላማው ምንድነው? ቁልፉ ነገሩ እንዲህ አታርጉ፣ በዚህ ሂዱ፣ በዚህ አልፉ፣ ተገዙ፣ እንደዚህ። ግን አንድ ዓላማ ብቻ ነው። እግዚአብሔርን አምላኬ በምንኖርበት አክብሬን አሳይቴን እንድናልፍ ነው። እኔ ይሄ ነው የምንረዳው። ተገዙ፣ እንደዚያ ከዛ ውጡ፣ ብዙ ነገር ነው ትእዛዙ እየመጣ ያለውና መጻተኞች ናቸው። አዎ መንገደኛ ገና ለካ የሚጠብቃቸው እንዳለ እየሄዱ ክብሩ ለካ ይቀጥላል። ወገኖች ዛሬ አይተን ነገ የሚቆም አይደለም። ሁሉ ጊዜ በትህትና ከእግዚአብሔር ጋር ስንሆን እግሩ ስንሆን የእግዚአብሔርን ጸጋ ይጨምረናል። ሃሌሉያ! ግቡም እንደዛ ነው፣ መልካምነቱ በእኛ ህይወት የሚፈጸመው እና በጣም ይገረመኝ ነበርና እግዚአብሔር ለካ ልጆቹን በሚወደውና በሚፈልገው አቅጣጫ ይሞርደዋል፣ ይቀርጸዋል፣ ያግዛዋል። የሚያቅ ልብን የሚገዛ ግን ሰው
በጣም ይመረምረዋል። ቃል ለካ ቃሉ ለኔ ነው ከመናገራችን እኔ ይሄንን ቃል ስጀምር ለራሴ ነው መጀመሪያ የሚጀምረው። እግዚአብሔር ሆይ በዚህ ውስጥ ቃል እኔን ስራኝ ነው። እዚህ ብቻ ቆሜ ለመናገር ሳይሆን እግዚአብሔር እኔን በዚህ ውስጥ መስራት አለበት። እኔ በዚህ ውስጥ ካልተሰራው መናገሬ ምን ዋጋ የለውም። ማንም ይናገራል፣ ግን እግዚአብሔር አምላክ እኔንም በዚህ ውስጥ ድካም የቱ ጋር ነው ራስን ማየት አለ። እግዚአብሔር አምላክ ደግሞ ቸርነቱን ደግሞ አይነፍገኝም። እግዚአብሔር ሆይ ደክሜያለሁ፣ ጉልበት አጥቻለሁ፣ በቃ ውድቀቴ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። በዛ ላይ ወገኖች እግዚአብሔር አምላክ ከኛ ጋር ይሆናል፣ ይረዳናል። ለማሳጠር ነው በቃ ጊዜ ዛሬ ሌላ ፕሮግራም ስላለ ቹከላ ላይ ነው አለሁትና ምንድነው ከዚህ የምንማረው ብትሉት ምንድነው? በቃ ብዙ ነገር ነው የምናየው። አንደኛ ለምሳሌ አለመታከት በደንብ ስታዩ ከመጀመሪያ ስታዩ ምን ይላል? እጄን ዘረጋው። መቼ ነው ዘረጋ እጁን? አዎ እግዚአብሔር ፊት ስንሆን መታከት ድካም ሊል ይችላል። ግን ሳንደክም በሌሊትም ቢሆን በቀን ቢሆን እየርንም ቢሆን ይቆምንም ቢሆን እግዚአብሔር ፊት መሆን ወገኖች ትልቁ ከዚህ ምንድነው ብለን ጭብጡ ሐሳቡን መያዝ አለብን። እንዲሁ ቃሉን ስላነበብን ማለት ምንድነው ለኔ የሚቀረን? ምንድነው ለእናንተ የሚቀረው? ምንድነው ዛሬ የሚያታክ ምንድነው የሚደክመን? እግዚአብሔር ጋር እንዳንሆን እንዳንጸልይ እግዚአብሔርን ፊት ምንድነው የሚያታክተው ወገኖች? እኔ አንዳንዴ በእውነት እዚህ ስንት ህዝብ ነው አለ እዚህ ቤተክርስቲያን ውስጥ ግን ያን አልልም፣ ግን ወቀሳም አይደለም። ባይብል ስቴዲ ስንቶቻችሁ ትገባላችሁ? እውነት ለመናገር አሁን ስክሪን ሎር ለማድረግ ብዙ ጊዜ አለን። ቢያንስ አንድ 20-30 ደቂቃ ይኖርናል። የእግዚአብሔር ቃል ግን የከበረ ነው ወገኖች። በዚህ ሁሉ ቃል ነው የምንሞላው። በዚህ ቃል እኮ መኖር የምንችለው። ልኬታችን ቱንቢው የምንለካ በዚህ ቃል ውስጥ ነው። በእርግጥ ጥሩ ልብስ ለብሰን ትልቅ ሰው መስለን ልንል እንችላለን፣ ግን ውስጣችን ባዶ ነው። የሆነ ንፋስ ሲመጣ ያንገዳግልናል። ያ ማለት በስጋ ምናልባት ጥሩ ምግብ ልንበላ እንችላለን፣ ጥሩ ልብስ ልንለብስ እንችላለን። እንደ መንፈሳዊ ሰው ደግሞ እንደ እግዚአብሔር ልጆች ምንድነው ከኔ የሚጠበቀው? እንዴት ነው የምንታክተው? ለዚህ ቃል ለከበረው እኔና እናንተን የወለደው እኔና እናንተን ያጸናው ቃል እንዴት ነው ጊዜ የምናጣው? ኃጢአት ነው የሚሆንብን ወገኖች። ትልቁ ነገር ወደ ቁልፉ ሲመጣ ምንድነው? ሳይታክቱ መፈለግ ነው። በችግርም በደስታም እግዚአብሔርን ብንፈልግ ይበጀናል በእውነት ወገኖች። ትልቁ ነገር እዚህ ጋር። ሁለተኛ ደግሞ አትጠራጠሩ ወገኖች። እግዚአብሔር ይሰራል። ይሁን ያደርግ ይሁን ለይክለክ ይሆናል። ለኔ ግን ለአንተ እንጀራ አባት አይደለም። ለኔ እኮ እግዚአብሔር ለእናንተ እኩል ነው። እግዚአብሔር የተገዛንበት ደሙ አንድ ነው። የተዋጀንበት ከአንድ ነው። በቃ ምንም ልዩነት የለውም። አለመጠራጠር ወገኖች። ላንተም ይሆናል። በእርግጥ የቀን ጉዳይ ይሁን የሰዓቱ ጉዳይ ይሁን ግን ካንተ ይሆናል። ቅድም እንዳልኩ ደግሞ ካኔ ምንድነው የጎደለው? ወገኖቼ አትጠራጠሩ። እግዚአብሔርን ፊት እንዲሁ ቅረቡ። እግዚአብሔር ይሰራል። እኔ በእውነት እግዚአብሔርን ይሄን ሲጀምረው በቃ እግዚአብሔር ሆይ አንተ ትሰራለህ፣ እኔ ባዶ ነኝ፣ በሚችለው እናገራለሁ። እግዚአብሔር አምላክ አንተ ግን አልፈ ትሰራለህ። አንዳንዶቹ ብዙ ጥበብ ይፈልጋሉ ቃሉን ለመግለጽ ብዙ ነገር ይፈልጋሉ። ግን እግዚአብሔር አምላክ በየዋህነትና በመልካምነት በፊቱ ስትሆኑ ነው። ብዙ ጥበበኞች አሉ በዚህ ምድር ላይ ከኔ የሚበልጡ ከናንተ የሚበልጡ በብዙ አይነት መተንተን የሚችሉ። ህይወት ያለ ነው ወይ ነው ጥያቄው? ህይወት አለ ወይ ወገኖቼ? ስለዚህ ሁለተኛ ላይ ሳንታከት፣ አንደኛ ላይ አትታከቱ ነው። ሁለተኛ ላይ ደግሞ አትጠራጠሩ። በቃ ጥርጣሬ በእውነት የስጋ ድካም ነው። በእግዚአብሔር መታመን አለብን። ሃሌሉያ። ሶስተኛው ላይ ደግሞ ታመኑ ይላል። ታመኑ። የእግዚአብሔር መንገድ አይታወቅም መምጫው። በቃ ቤት በኩል እግዚአብሔር መጥቶ ብቻ ሲያስደንቀን ብቻ ነው የምናየው። እግዚአብሔር አምላክ ሲሰራና ሲያከና አንተ ራስ ስቃችሁ ነው የምታዩት ብዙ ጊዜ። እንደውም አንዳንዶቻችን ረስቴን ተደርጎልን
ረስተን ራሱ ያለቀስንበት የለመንበት ሁሉ ረስተን እግዚአብሔር ግን ሰርቷል ስራው። የእግዚአብሔር አሰራር መንገዱ ልዩ ነው። ሃሌሉያ። አላቅም እናንተን እንግዲህ በምን በኩል እንደምታውቁ እግዚአብሔር አምላክ በቃ ተስፋ ሰጪ ነው። ምንም በማይታይበት ምንድነው አስፊ ድንኳንሽን ምንም የለም እኮ ገና መካን ወገኖቼ ተስፋ ምንም በሌለበት ሃሌሉያ። እግዚአብሔር አምላክ ምንኛ አምላክ ነው። እና ምንድነው እምነትን ይፈልጋል ወገኖቼ ከእግዚአብሔር ጋር መገናኘት። ይሄ ነው የምላቸው እምነት ትልቅ ወሳኝ። እግዚአብሔርን ኢመኑ እንዲሁ ምንም መካን ምንም የማይታይበት እኮ ድንኳንሽን አስፊ ነው ምላት። ገና አዛብን ትወርቻለሽ ብዙ ይሆናሉ ግን አንድ የለም መካን ታውቃላችሁ። ብዙ እንግዲህ በእስራኤል ኮንቴክስት ስናየው እንደ በቃ እንትን ነው ስድብም ነው እንደ እርግማንም ይታያል እንደምታውቁት። ግን እዚህ ጋር እግዚአብሔር አምላክ ለእስራኤል ሕዝቦች ፊቱን ሲመልስ ያጽናናቸዋል። መጽናናትን ቃል ይናገርላቸዋል። እና በቃ እኔ እዚህ ጋር በአጭር ለማሳጠር ስለፈለጉ ተስፋ በቃ በተስፋ መዝራት ወገኖቼ፣ በተስፋ መኖር፣ በተስፋ መሄድ፣ በተስፋ መምጣት። እግዚአብሔር አምላክ በዚህ መልክ ካልተቀበልነው ካልተዘጋጀ ነው አንችለውም። በየዋህነት እንዴት ይሆናል መካን እንዴት? ይሄ ተስፋ ቃል ነው የተነገረ ያለው ለነዚህ ሰዎች ወገኖቼ። ገና እውነትም አዛብን የሚወርሱ ብዙ የሚሆኑ መንግስታት የሚገዙት ናቸው። ደግሞ ከዛም አልፎ በማይታሰብ ይሄንን ተስፋ ቃል ይናገርላቸዋልና እግዚአብሔር ለሕዝቡ የሚናገር ሁሉ ጊዜ በተለይ አስፊ ድንኳንሽን አስፊ ሐሳባችሁን አስፉ ነው ወገኖች። ዛሬ በእኛ በኩል ሐሳባችን እናስፋ። እግዚአብሔር ይሰራል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እዚህ ጋርም ትንሽ ቶሎ ለማረጥ ይፈልጋሉና የእምነት አድማስ አንደኛ ላይ እዚህ ጋር የምናየው ሄዳችሁ ስታይ እምነት፣ ሌላኛው ደግሞ የማይናወጥ መለኮታዊ ቃል ነው የምናየው። እዚህ ጋር ስታዩት ሁሉ የማይናወጥ በቃ ቁጥር 4 እና እስከ 10 ስታዩ እግዚአብሔር ፍቅሩ ምን እንደሆነ የማይቀየር በፍጹም ለኛ ያለው ዓላማ እግዚአብሔር በፍጹም ማንም ሊለውጥ አይችልም። ጳውሎስ እንደምለው ሞት ቢሆን ይላል መከራ ቢሆን ማን ነው የሚለየኝ ይላል። ማን ነው ከእግዚአብሔር? ስለዚህ ወገኖቼ እኛም ብቻ እንበረታ። እግዚአብሔር አምላክ በፍጹም አይለወጥም ሰው አይደለምና ይላል። ሃሌሉያ። ሌላኛው ደግሞ የእግዚአብሔር የገነባው መሰረት እኛ የተገነባ ነው በእግዚአብሔር አለት ላይ ነው፣ በማይናወጥ ላይ ነው፣ በቃሉ ላይ ነው መሰረቱ። ኢየሱስ ክርስቶስ ጌታ ነው። እና ተስፋን ይሰጣል። ገና ምንም በማይታይበት እግዚአብሔር ተስፋው እየሰጠ ይሄድና ከዛን ከወደቁበት ከዛሉበት መከራን ትልቅ የሚመስል ግዙፍ የሚመስል ነገር እየጣሉ ነው የሚሄዱ። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን።